ውሃን ካጣን ሕይወታችንን እንደምናጣው ዛሬ አብሬያችሁ የምቆየው ወይም የተማሪ የመቅድስት ክፍሌን ያላችሁ ዛሬ የሚነግራችሁ ስለ ውሃ ጥቅሞችና ውሃን በአግባቡ ካልተጠቀምን የሚያስከትላቸውን ችግሮች ነው። ውሃን በአግባቡ ካልተጠቀምን የተለያዩ ሰዎች ሊሰደዱ፣ እንስሳቶች ሊሰደዱ፣ አዳዲስ የሚመጣ ትውልዶች ሕይወታቸው እኛም ሕይወታችን ሊጠፋ እንችላለን። ውሃን በአግባቡ ከተጠቀምነው ከመሞት፣ ከመቸገር እንዲሁም አዳዲስ የሚመጡ ትውልዶችን ከማጣት ልንድን እንችላለን። ውሃን በአግባቡ ካልተጠቀምነው ብዙ እንስሳቶች እንዲሁም ብዙ ሰዎች ሊሞቱ ይችላሉ። ቅድም እንዳልነው ውሃን በአግባቡ መጠቀም ነው። ውሃን መንከባከብ ወይም መጠበቅ ከባድ ወይም የተወሳሰበ ተግባር አይደለም። ዛሬ ውሃ በማጣት ነገ ላይ ሕይወታችንን ልናጣ እንችላለን። የተለያዩ እንስሳቶችን ሕይወታቸውን ሊያጡ ይችላሉ። ዛሬ ላይ ያንን ውሃ ካባከንነው ነገ ትልቅ ችግር ሊያስከትልብን ይችላል። ውሃን እንደዚህ ችላ ያልናቸው ጥቃቅን ጠብታዎች እንኳን ነገ ትልቅ ሚና ሊጫወቱ ይችላል። ብዙ እንስሳቶች እንዲሁም ሰዎች ውሃን በብዙ ነገር ሊጠቀሙ ይችላሉ። ውሃን በሶስት ነገር ልናጣ ወይም ደግሞ ልንበክል ይችላል። አንደኛ ውሃ ውስጥ ወይም ደግሞ ወንዝ ውስጥ ቆሻሻ ይችላል። ይህ የቆሻሻ ቱቦ ሊደፍን ይችላል። ሁለተኛ ደግሞ የአካባቢ ንጽህና ነው። አካባቢያችን ንጽህና የሚጎድለው ውሃን የምንደፋው ከሆነ ያንን ውሃ ሳንጠቀሙ የምንደፋው ከሆነ ብዙ ውሃዎች ሊባክኑ ይችላሉ። ቅድም እንዳልነው እነዚህ ጥቃቅን በሽታዎች ነገ ላይ ለትልቅ ምክንያት ወይም ደግሞ ትልቅ ሚና ሊጫወቱ ይችላሉ። ዛሬ ላይ ዝም ያልናቸው ወይም ደግሞ የደፈናቸው ውሃ ነገ ትልቅ ሚና ሊጫወቱ ይችላሉ። ነገ ላይ ደግሞ ልንቸገርበት እንችላለን። ውሃን በአግባቡ ካልተጠቀምነው ብዙ ሰዎችና እንስሳቶች ቅድም እንዳልነው ይሞታሉ። በአካባቢያችን የሚገኙ እንስሳቶች ሊጠፉ ይችላሉ። ዛሬ ላይ ያንን ዝም ካልን ወይም ደግሞ ስንጠራጠር ከተውነው ያ ውሃ ነገ ለትልቅ ምክንያት ሊዳርገን ይችላል። ብዙ ሰዎች እና እንስሳቶች በብዙ ነገሮች ሊያደርጉት ይችላሉ። ለምሳሌ በንጽህና፣ በሰው ልጆች ለእንስሳቶች ለማጠጥነት ሊጠቀሙት ይችላሉ። ስለዚህ ውሃችንን በአግባቡ ካልተጠቀምነው ብዙ ሰዎችን ሆነ እንስሳቶች ድሮናን ሊጠፉ ወይም ሊሰደዱ ይችላሉ። እና ሕይወታችንን ልናጣ እንችላለን። ያን ውሃ ደግሞ ላለመድፋት ላለመጠቀም ትልቅ ጥረት ማድረግ አለብን። ውሃን ሲንጠባጠብና ሲደፋ ዝም ካልን ነገ ትልቅ ችግር ሊያስከትል ይችላል። ውሃን የተበላሹ ቧንቧዎች ካሉ ለችግር ያመጣል። ውሃን ሲንጠባጠብ ካየን መስራት ያመጣል። ብዙ ሰዎች ሆነ እንስሳቶች ሊጠፉም ይችላሉ። ዛሬ ያለዎቹ ገበሬዎች ወይም የተማሪ የመቅድስት ክፍሌን